ሰላም ሰላም ቤተሰቦቼ እንዴት ናቸው? እኔ ያለው አልহামዱሊላህ። ዛሬ በጉራጌ ዞን ጌታ ወረዳ አስተዳደር የሚሰሩ እጆች ይባረኩ እጅግ በጣም ብዙ ቆጥረን ማንጨርሳቸው ስራዎች ላይ በመስራት ላይ ይገኛል። በጣም እሰየው የሚያስብል አበረታች ስራዎችን እየሰራ ነው የሚገኘው። ከነሱ በጥቂቶቹ ትንሾቹ እንያቸው ማለት ነው። የጌታ ወረዳ አስተዳደር በጌታ ወረዳ ቀቡል ከተማ በ3.5 ሚሊዮን ብር የኮብልስቶን መንገድ ተጀምሯል። ቀላድ ከሬር አንጊያዋ ፈኘቅር የጠጠር የማልበስ ስራ እየሰራ ነው የሚገኘው። ሰነን ቆረፍቻ በከፍተኛ ወጪ ማብራት በህዝቡና በመንግስት ትብብር፣ አታዞ መንገድ በህዝቡና በመንግስት ትብብር፣ ቀርጌ አበጃ መንገድ፣ ቋንጤ ኮብልስቶን እና ደግሞ ዲሾችን በመስራት እንዲሁም እስኩት ጂ+2 ህንጻ በማስመረቅ እንዲሁም ደግሞ ሰነን ወዳቃ ፈኘቅር በከፍተኛ ወጪ በመንግስት ውሃ እጅግ በጣም ብዙዎች ናቸው። እንዲሁም በቋንጤ በ100 ሚሊዮን ብር የባህል አዳራሽ ያው ይጀምራል ብዬ ተስፋ አደርጋለሁ በቅርብ ጊዜ። ከዛም በላይ ያልጠቀስኳቸው በጣም ብዙ ያስመረቃቸውና የሰራቸው ያው ሚዲያ ላይ እንደምትከታተሉት ነው። እሰየው የሚያስብል ነው። የሚሰሩ ልጆች እንዳልኑ ይባረኩ። የጌታ ወረዳ አስተዳደር ኮርተንባል ጀግና በርታ። ካሉን ከጉራጌ ከተሞች አንዱ ያደገና የላቀ ከተማ እንደምታረገው ምንም ጥርጥር የለኝም ወንድሜ። ሁላችሁም ታችም ያላችሁ ላይም ያላችሁ መሃል ያላችሁ እስከ አስተዳደሩ ምስጋና ይገባችኋል። በርቱ።